ነው ቢሉኝ ስሙን አላውቀውም ሞትን ባቁም ያንቺ ሞች አልጠብቀውም ወዲህ ወዲያ የለም ቀና ነው ነገሬ ዋዛ መቻውቃለሁ ባንቺና ባገሬ ገላጋይ 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 የታለ አጨብጭቡ ሙሽሮቹ ኬክ ነው ወይስ ቦምቦሊኖ ነው እየቆረጡት ያሉት? እንኪ ቦታ በረገዱት ቁጭ አርግና አሁን በዚህ ከተፍ አርጋ አጉርሰኝ። አሁን እንደዛ ላነሳው ሁለት ቦታ እያካፈለን ቀስ ብሎ ቦካ። ይሄ ነገር አልቦካም መሰለኝ። ፈተፈተው እኮ ፈትፍቶታል። መያዣ አጣ፣ ቦታው ጠፋው። ፈተፈተው አነሳ ቆዩን እንዳይወርቅባት ከአፏ እንዳይወርቅ አምጣ ኢንካ ብላ ሄድ አጎረሰችው። የፈተፈትከው ብላ እሺ ማማዬ የጻፍሽውን አንብቤያለሁ። ኮንትራቴን ስጨርስ ባንቺ ትኬት ነው አለች ለምትልሽ አንቺ ቀድመሻት ለቢሮ ደውዬ አጋጣሚ ሆኖ ደሞዝሽን ይዛ ባንቺ ብር ትኬት ብትቆርጥ እንኳን አንቺ ኤርፖርት ላይ ስትደርሺ ጮሂ የአንድ ወር ደሞዝ እሷ ጋር አለኝ ብለሽ ከዛ የምንድን ነው ስትባይ እኔ ትኬት ከሷ ነው የሚገዛው እንጂ ከኔ አይደለም የፈለገ ነገር ይሁን ትኬቴ ባንቺ ብር ነው ብለሽ አንገትሽ ላይ ትኬት ባንቺ ብር ሳይሆን ትኬቱ በሷ ብር ነው የሚገዛ 2 አመት ሳጨርሽ ብትሄጂ አው ባንቺ ብር ነው አንቺ 2 ወር ነው የቀረሽ 2 ወርሽን ስጨርሽ ትኬትሽን ትገዝልሻለች በሷ ትኬት አንቺ ሀገርሽ ትገቢያለሽ ከፈለሽ ትመጫለሽ ከፈለሽ ትቀሪያለሽ ሁለተኛ ደረጃ ስራ አችልም አለችኝ ለምትዩ እነሱ መቼ ቀን ስራ ትችላለሽ ብሎ ሰራተኛ መስግነው ያውቃሉ ራሳቸው አንድ ብርጭቆ አጥበው ውሃ እንኳን የማይጠጡ አንቺን ስራችም ነው የሚሉት ቂጣቸውን እንኳን ታጥበው ውሃውን የማይለቁ ማለት ነው ስለኛ ቄንጥ የሚያወጡት የነሱን አሜታያቸው ጭንቅላታችንን የፈቱት እነሱ ናቸው ውሃ አይደለም ቂጧን የጠረገችበትን ሶፍት አልጋዋ ላይ ጥላ መተነሳ እያንዳንዷ ማለት ነው እኛን ስራ አታቁም የማታፍር ደነስ ስለሆነች ነው ይሄ የነሱን አባባል ከጆሮሽ አውጭና ኮንትራቱ ጉዳይ ላይ ስንገባ ብሩ በሷ ብር ነው የምትሳፈሪ ሙሽ ባንቺ ብር አንቺ ብርሽን በስርዓት ተቀበይ እንቢ ካለችሽ ከበረሽ ንቅንቅ አለልም ፖሊስ ጠራለው በያት እንዳትጂ በሷ ባንቺ ብር በሷ ብር ነው የምትጂ ሰላም ውድና የተከበራችሁ የቲክቶክ ጓደኞቼ የምወዳችሁ የማከብራችሁ ዛሬ ሻሽ ስታይል ደግሞ ደስ ብሏችኋል ብዬ ገምታለሁ ለማንኛውም ሃፒ በርዝዴ በሉልኝ የምወዳት ጓደኛዬ የኔ ውድ የኔ ቆንጆ ሃፒ በርዝዴ ብዬሻለሁኝ ዘመንሽ የተባረከ ይሁን የኔ ጠንካራ የኔ ጀግና ጓደኛ የኔ ውድ ሃፒ በርዝዴ በድጋሚ የተባረከ ዘመን ይሁንልሽ ዘመንሽ ይባረክ ለነገ ደግሞ ተስፋሽን ህይወትሽን ፈጣሪ ያቅናልሽ ስደት በቃሽ ይበልሽ ህይወትሽን ይቀይርልሽ ለስጋ ወደሙ ያውቅሽ የኔ ውድ ሃፒ በርዝዴይ ኑሪልን ወድሻለሁ በጣም የምወድሽ በጣም የማከብርሽ በእውነት መክሮችሽ ቁጣዎችሽ ሁሉ ነገሮችሽ እኔን እንዲለውጠኝ አድርጓል አመሰግንሻለሁ በዛውም ወድሻለሁ ሃፒ በርዝዴይ መልካም ልደት ይሁን ሰላም ውድና የተከበራችሁ የቲክቶክ ጓደኞቼ እንዴት ናችሁ ደህና ናችሁ ሰላማችሁ በዘት ይላል ዛሬ ያመጣውላችሁ አንድ ነገር አለ ኮፒ ሊንክ ያረጋችሁ ሼር አድርጉ ተጠቀሙበታላችሁ በዛው ሰውን ተጠቅማላችሁ ማለት ነው ነጅራንና አካባቢዋ ያላችሁ በነጅራን አካባቢ ያላችሁ ነጅራን ላይ ያላችሁ ልጆች ይሄ ቪዲዮን ሰምታችሁ ይሄን ነገር የምትፈልጉ ከሆነ በኮሜንት አስቀምጡልኝ ቁጥር ሰጣችኋለሁ ላፕቶፕ እና ስልክ ወደ ኢትዮጵያ መላክ የምትፈልጉ ወይ ደግሞ ሌላ ነገር የሆነ ነገር ኢትዮጵያ መላክ ፈልጋችሁ ሰው ካጣችሁ እኔ አገናኛችኋለሁ በዚህ ዙር ብቻ ነው ምክንያቱም ሁሌ ሳይሆን
አንድ ዙር ጓደኛዬ ወደ ኢትዮጵያ ልትገባ ስለሆነ እቃዋችሁን ይዛላችሁ እንድትሄድ እፈልጋለሁ። ብዙ እቃ ስለሌለ ለሰው የምትከፍሉት ዋጋ ለሰው ከፍላችሁ ወደ ኢትዮጵያ ስለምትሄድ እቃ መላክ የምትፈልጉ በነጅራንና ነጅራን አካባቢ ላይ ያላችሁ በኮመንት አስቀምጡልኝ፣ በውስጥ መስመር አናግራችኋለሁ ማለት ነው። ወዳችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቲክቶክ ጓደኞቼ፣ ለቤቴ አዲስ የሆናችሁ ቤቱን ፎሎ ያደረጋችሁ፣ ፎሎ ላላደረጉ ልጆች ሼር እያደረጋችሁ ኮፒ ሊንክ አስደርጉልኝ፣ ሪፖስት አስደርጉልኝ። በመቀጠል ቤቴን ዩቱቤን ቲጂ የጅማ ልጅ የሚለው ዩቱቤን ሰብስክራይብ አድርጉልኝ። በመቀጠል ያው ብዙ ልጆች ጥያቄያችሁን እየመለስኩ ነው። አንዳንድ ልጆች ደጋግማችሁ ምንድን ነው የምትሉት? ቤት መቀየር ይቻላል ለምትሉ ቤት መቀየር አይቻልም። አንደኛ፣ ሁለተኛ ደረጃ 3 ወር ግዴታ ነው ለምትሉት 3 ወር ግዴታችን አይደለም፣ 2 አመቱን ካስጨረሱን ነው። ሶስተኛ ደረጃ ብራችን ዱባይ ልከን ተበላን ለምትሉ እሱም አይቻልም። ወደ ዱባይ ብር አትላኩ። እዚሁ በዚሁ እንኳን ለራሱ ግዴታ እንትን በራሳችሁ አካውንት ካልሆነ በእነሱ ሻይሉ እናንተ ደግሞ እዛ ካላካችሁ እንትን አትሉ። ብዙ ልጆች ብር ተበላን ድምጹኝ ትላላችሁ። ለህገ ወጥ ድምጽ አይሆንም። በህገ ወጥ መንገድ ነው ወደ ዱባይ ተላከው። እንዴት ነው ድምጽ የሚሆነው? አይቻልም። እና እናንተ ደግሞ የሰጣችሁኝ ስልክ ቁጥር ብር ያስገብታችሁበት ስልክ አያነሱም፣ መጠየቅም አይቻልም። ህገ ወጥ ነው እናንተ የሚላካችሁት። የዛም ሰው ስራ ህገ ወጥ ነው። ወይ ተይዞም ይሆናል ወይ ታስሮም ይሆናል። ብራችሁን ቋጥሩ፣ ያዙ። ያው ግድ ነው እያወራ ያለው። በጣም ከፍቶኛል፣ አስጠልቶኛል። ሰላም። እቺ ስልክ ባለሽ ጊዜ ማለት ነው ከባላችሁ ጋር ስትጀናጀኑ፣ ይሄ አሁን ጌም አሁን እዚህ ቲክቶክ ላይ ያለውን አበባ ለባላችሁ በስሙኒ ነው በ50 ሳንቲም የሆነ ብቻ ይቆርጣል እየገዛችሁ ለባላችሁ ልካችሁ ታውቃላችሁ አይደል? እንደው በዚህ ስልክ ስትጀናጀኑ፣ በዚህ ስልክ ስታወሩ፣ የሌላችሁ ሰዎች ደግሞ ከጎረቤት ለምናችሁ የ5 ብር ካርድ ሞልታችሁ ቁጭ ብላችሁ እግራችሁን ሰቅላችሁ ቡና በረንዳ አፍልታችሁ ስትሉ አድራችሁ ተነስታችሁ ጠዋት ሰላም አደርክ ወይ ባሌ፣ ሰላም አደርሽ ወይ ፍቅሬ ተባብላችሁ ደህና ዋልልኝ ብላችሁ ደህና ዋይልኝ እኔ ማር ተባብላችሁ ደውልልሻለሁ እሺ እኔ ፍቅር ተባብለን አሳልፈን አሁን ስማርት ስልክ ብላችሁ ምን ስማርት ነው? ሰላም የሚነሳ ስልክ አመጣችሁብን። አይፎን ብላችሁ ፉዞ የሚያደርግ ስልክ አመጣችሁ። እኔ ግረም የሚለኝ እኮ በዚች ስልክ እሙሙ የለ፣ አሙሙ የለ፣ አቡቡ የለ፣ ፓፓዬ የለ፣ ሙዝ የለ፣ ኪያር የለ፣ ምን የለ። አሁን ሰለጠን ብላችሁ እናትዬ እሙሙ ላኪ፣ እሙሙሽን ይዣለሁ 100 ሺህ ብር ላኪ፣ አቡቡህን ይዣለሁ 40 ሺህ ብር ላክ። እምቢ ካልክ ለእናት፣ እምቢ ካልክ ለሚስት፣ እምቢ ካልሽ ለእናትሽ። ይሄ ሰላም የነሳን ስልክ፣ እቺ ስልክማ ማመስገን ይኖርባችኋል። ከእጃችሁ ያለ ሰዎች ወርቅ ናት። ሳጥን ውስጥ አስቀምጡ። እኔማ ስልመጣ ገዛታለሁ። ተካፈሉኝ ማን ለካይ ደርሶ እንዴ ጎራዴውን ጀበርናውን ወርሶ ሰንዝሮ ማይመልስ ወርዶ ማይረታ ይሄው እየቀረስኩሽ ነው። ባሌ ላይ የምትደውይ አልፈልግም። አግቢው እንደውም አፉ ብዬልሻለሁ። ውሰጁ። የሚረባ መስሎሽ ነው ወይ? አስፈራራሽኝ። ለምን ፊትሽን ትሸፍኛለሽ? ሹርጣ ጥሪ አልኩሽ እኮ ሱዳኖችሽን ጥሪ፣ ካታሪም ካለሽ ጥሪ፣ ሹርጣ ጥሪ። ናይኗን አንቺ ባትደውይ እኔ እደውላለሁ። ባሌ ከመጣ እዚህ ቤት ማለት ነው እኔ ራሴ እደውላለሁ። ሀወፍቴን ያሸርሙጥ እዚህ እንዳንቺ አይነቱን ሀገር የሚያሰድብ አው እየሰደብኩሽ እየቀረጥኩሽ ሁሉ ነው። ይቅርታ ካልጠየቅሽ ወላሂ ለቀዋለሁ። ወላሂ ለለቀው ወረበለ ልጄን አዱልኝ። አሁን ልፖስተው እባሌ ከማያስማማኝ ውሰጂው አፉ ብዬልሻለሁ አልኩሽ እኮ። አልፈልገውም፣ ወላሂ አልፈልገውም። የሚያገባሽ አጥሽ ከሆነ የምትልከሰከሽ ውሰጂው። እሽሬክ ሱዳኖቹን ብለሽ ደግሞ ወደኔ ሲጀመር ጠርጥሬያለሁ። ወደሽዋል፣ ውሰጂው። ምክንያቱም እየደወልሽ ትጠይቃለሽ። ማለቀም መሰለሽ ይነግረኛል እኮ ወደሽው። ዱፋ ሆኖ የገጠር ልጅ ነው የማይፈሃም
ለፍቻ አቅፈኝ ነው እንደዚህ ወጥቼ የምለፈልግ ተያሽንም እየመጣ የሚበዳሽን ደውይለት ይምጣ ሙሽ የኔ ባል ብቻ መጣ ያንቺን ባል ይምጣ ነው ወንድ ለወንድ ያወሩ ወንድ ቆይ እሺ በቃ እኔ ደግሞ ላላህን አልጥለውም ሙስሊም ነሽ ቁርአን ቀርተሻል አሁን ሸርሙጣ ብትወይም አላወጣውም ይቅርታ ሳልጠይቅሽኝ ግን አወጣዋለሁ ታላላላ አንድ ነገር እንዳትናገርኝ አለዛ ሾጣ ጋር ደውላለሁ ገና ልል ነው ጓደኞቼ እየጠበቁኝ ነው አይሽ ወንድሞቼማ የገባቸውም ቀን ሙሉ ሲመክሩኝ ማለት እንዳንቺ አይነቱ ሸርሙጣ ግን ዝቅ ከፍ ያደርገኛል ታይዋን